የምስራቅ አፍሪካ የአፍሪካ ቀንድና የቀጠናው ዋነኛ ስጋት ምንድነው? ስጋቱ የስጋቱ ምንጭስ ምንድነው? ይሄን የምስራቅ አፍሪካ የአፍሪካ ቀንድና የቀጠናው ዋነኛ ስጋት ምንድነው? የስጋት ምንጭስ ከየት ይቀዳል? ኢሳያስ አፈወርቂና የኤርትራ መንግስት ያሉበትን ቁመና ነው ያነሱት። ሁለተኛው ነጥብ መንግስት ቀጠናው ላይ እየተከተለ ያለው ፖሊሲ ነው ያነሱት። ሱዳን ምን ልትሆን ትችላለች? ምንድነው የምትጠብቁት? ነው የጀነራሉ ጥያቄ። አሜሪካስ ምን ልታረግ ይገባታል? ስለዚህ የሱዳን ዕጣ ፈንታ ላይ ይሄን በራሱ የሚያነጋግር ነው። አምስተኛ ኢሹ እሱ ነው። ስድስተኛ የኢትዮጵያ ሰው ምንድነው አድቫይዝ የምታደርጉት? ምን እናድርግ? አሜሪካ እንደ መንግስት ምን ማድረግ አለባት? የነጌታቸው ረዳ ጀነራል ጻድቃንና የአሜሪካው የአፍሪካ እዝ አዛዥ ጀነራል ማለት ነው ጋር የተደረገው ምክክር ወደ 7 መሰረታዊ ጉዳዮች ላይ ያተኮረ ነው። 7 ዋና ዋና ነጥቦችን ነው ያነሱት። ቦታው አሜሪካ ኤምባሲ ነው የነበረው። እነዚህ 7 ነጥቦች አነሰላችኋለሁ። እንግዲህ ለሁላችሁም ግልጽ እንደሚሆነው ይሄ ጀነራል ከነጻድቃን ጋር ከነጌታቸው ረዳ ጋር ከመገናኘቱ የተገናኘው ኢትዮጵያ በገባ በንጋታው ከሰዓት በኋላ ነው ያገኛቸው። እንትኑ የሚያሳየው እሱ ነው። እንደ ፈረንጆቹ አቆጣጠር ኖቬምበር 23 2023 የአሜሪካ የአፍሪካ እዝ ዩኤስ አፍሪካን ኮማንደር ዋና አዛዥ የሆኑት ጀነራል አንደርሰን የተመራ ልዑክ በኢትዮጵያ ተገኝቶ ነበር። ጀነራል አንደርሰን በኢትዮጵያ ቆይታቸው ወቅት ከኢትዮጵያ ከፍተኛ ባለስልጣናት፣ ከመንግስታዊ ያልሆኑ ድርጅቶች UNHCR፣ ICRC እና ሌሎች እንደነጌታቸው ረዳ እና ጀነራል ጻድቃን ጋር ተመካክረዋል። በወሳኝ ጉዳዮች ላይ ተመካክረዋል። እንግዲህ መጀመሪያ ጀነራል አንደርሰን በአሜሪካን ኤምባሲ ውስጥ ከአቶ ጌታቸው ረዳ ከጀነራል ጻድቃንና ሌሎች አካላት ጋር አዲስ አበባ በገቡ በዛው አመሻሽ ላይ ነው ውይይት ያካሄዱት። ዶክመንቱ እንደሚያሳየው መድረኩን ያመቻቸው የአሜሪካን ኤምባሲ አምባሳደሩ ናቸው። ያው እንግዲህ ከነሱ ጋር ከተነጋገረ በኋላ እንደምታስታውሱት በንጋታው ጠዋት ከኢትዮጵያው ጠቅላይ ሚኒስትር ጋር ተነጋግረዋል። የኢትዮጵያው ጠቅላይ ሚኒስትርም አንድ ነገር ኮት አድርገው አውጥተው ነበር። እንደምታስታውሱት አውጥተው ነበር። ዛሬ ጠዋት ከዩናይትድ ስቴትስ ኦፍ አሜሪካ የአፍሪካ እዝ አዛዥ ጀነራል አንደርሰን ጋር የበለጠ ትብብር ለማድረግ በምንችልባቸውና በቀጠና የጸጥታ ጉዳዮች ላይ ውይይት አድርገናል የሚል አጭር ኖት ከጠቅላይ ሚኒስትሩ ወጣለች እንደምታስታውሱት። ከዛ በኋላ ደግሞ በማስከተል የአሜሪካው ጀነራል አንደርሰን ከኢታማዦር ሹሙና ከኢትዮጵያ ጦር ሰራዊት አዛዦች ጋር ውይይት አድርገዋል። እዛም ላይ የተነሱ ነገሮች አሉ። ለኛ ግን ለዛሬው ትልቁ ሐሳብ ማነሳላችሁ የኤምባሲው ውይይት ላይ ነው ማለት ነው። በኤምባሲው ከአቶ ጌታቸው ረዳ ከነ ጀነራል ጻድቃንና ከሌሎች አካላት ጋር የተደረጉት ውይይቶች በጣም ቁልፍ ነጥቦች ስለተነሱ እነሱን አነሳላችኋል። ለተንታኞች የተለያየ አናሊሲስ ስለምሰሩ ሰዎች በጣም ይጠቅማችኋል ብዬ አምናለሁ። ይሄ 13 ገጽ ወደ 7 ቁልፍ ጉዳዮችን ነው ያነሱት ከነ ጀነራል ጻድቃንና ከነ ጌታቸው ጋር የአሜሪካው ጀነራል ማለት ነው። አንደኛው የምስራቅ አፍሪካ የአፍሪካ ቀንድና የቀጠናው ዋነኛ ስጋት ምንድነው? ስጋቱ የስጋቱ ምንጭስ ምንድነው? ይሄን ጥያቄ የጠየቀው ጀነራሉ ነው። ሲሪየስሊ ነው የተነጋገሩት። ታስታውሱ ከሆነ የኤርትራው ውጭ ጉዳይ መስሪያ ቤት ሁሌ ትዊት የሚያደርገው ያው የኤርትራ መንግስት
አንድ ጀነራል በመጣ ቁጥር ምንም ባልተነጋገሩት እየተወያዩ ምናምን ሲሉ አይታችኋል። እንደዛ አይደለም። እንደዛ አይደለም። በጣም ዲፕ ውይይት ነው ያደረጉት። ሰውየው ደግሞ የአፍሪካ ተወካይ ጀነራል ኤንድ ይሄ ደግሞ እንዳልኩት ላይን ባይ ላይን ነው የ13ቱ ገጽ ላይን ባይ ላይን ኖት የተወሰደበት ምናምን 13ቱንም ገጽ ነው ያነበብኩትም። እንግዲህ ሶርስ አልናገርም አስፈላጊ ስላልሆነ። አንደኛ ያነሱት የምስራቅ አፍሪካ የአፍሪካ ቀንድና የቀጠና ዋነኛ ስጋት ምንድነው? የስጋት ምንጩስ ከየት ይቀዳል የሚል ነው አንደኛ። ሁለተኛ ያነሱት ኢሳያስ አፈወርቂና የኤርትራ መንግስት ያሉበትን ቁመና ነው ያነሱት ሁለተኛው ነጥብ። ሶስተኛው ያነሱት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ እየፈጠረ ያለው ቀውስ ነው። ትንሽ ታስደነግጣለች፣ ግን በስሱ ነው የምነግራችሁ ዝርዝር ኪስ ስለሚቀድ። ግን ገርሞኛል። ፕሬዝዳንት ሐሰን ሼህ መሐመድ ኦልሞስት ሶማሌን እያተራመሰ እንደሆነ ነው ያነበብኩት ነገር። ኤንድ ኢምፖርታንት ጠቃሚ ይመስለኛል ይሄ ሶስተኛው። ስለዚህ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ እየፈጠረ ያለው ቀውስ ሶስተኛው ነጥብ ነው። አራተኛ የግብጽ መንግስት ቀጠናው ላይ እየተከተለ ያለው ፖሊሲ ነው ያነሱት። ግብጽ ምን እያደረገች ነው የሚለው ጀነራል ጻድቃን ጌታቸው ረዳ ከጀነራሉ ጋርና ሌሎች ሰዎችን ተጨምረው ማለት ነው። አምስተኛ የሱዳን እጣ ፋንታ ነው። ሱዳን ምን ልትሆን ትችላለች? ምንድነው የምትጠብቁት ነው የጀነራሉ ጥያቄ። አሜሪካስ ምን ልታደርግ ይገባታል? ስለዚህ የሱዳን እጣ ፋንታ ላይ ይሄን በራሱ የሚያነጋግር ነው። አምስተኛ ኢሹ እሱ ነው። ስድስተኛ የኢትዮጵያ ውስጣዊ ሁኔታ፣ የደህንነት የጸጥታ ሁኔታ በተለይም በትግራይ በአማራና በኦሮሚያ ፎከስ ያደረጉት ሶስቱ ላይ ነው። ጀነራሉ ማወቅ የፈለገው የተነጋገረው ከነጀነራል ጻድቃን ጋር ከነጌታቸው ረዳ ጋር እና ሌሎችም አሉ ያለው የትግራይ የአማራና ኦሮሚያ የጸጥታ ሁኔታ ነው ማስተዋል። ሰባተኛው የአሜሪካ ሚና ምን ሊሆን ይገባል? ምንድነው አድቫይዝ የምታደርጉት? ምን እናድርግ? አሜሪካ እንደ መንግስት ምን ማድረግ አለባት የሚል ናቸው። እነዚህ 7 ነጥቦች ዋነኛ የዲስከሽኑ ፖይንቶች ናቸው ማለት ነው። ግብጽ እየሄደችበት ያለው መንገድ፣ ኤስኤፍን የምትረዳበት መንገድ ግብጽን ሊያፈርሳት ይችላል። እንደው ምንድነው በዛ ላይ የተቀመጠው ኤስኤፍ ማለት ባጭሩ የግብጽ ሚሊተሪ ማለት ነው ይላል። the military wing of Egypt ነው ይላል ኤስኤፍ። ማጠቃለያቸው ምንድነው? ከግብጽ አንፃር እኔ እንደገባኝ ስቴልሜቱን እንደ ጥሩ ነው የወሰዱት። ለአሜሪካ መንግስት የቀረበው ሪፖርት ወይ ዶክመንት ላይ ጀነራል ጻድቃን ጌታቸውና ሌሎቹ ስቴልሜቱን እንደ ግብጽን እንዳይፈርስ ያደረገው ስቴልሜት ነው ብሎ ነው የሚያምኑት እንደገባኝ። ስለዚህ ምንድነው ምክረ ሀሳባቸው? ይሄ የአሸናፊም ተሸናፊም የሌለበት በሆነበት በፍጥነት ወደ ድርድር ይገባ ነው የሚሉት ሱዳን ላይ። ቀደም እንዳነሳሁት ኤሚሬት ባላንስ ፈጥራለች፣ ስቴልሜቱ እንዲኖር አድርጋለች ይላል። ግብጽ እየሄደችበት ያለው መንገድ አደገኛ ነው ይላል። አርኤስኤፍ ካሸነፈ ግብጽ ተፈርሳለች ነው የሚለው። ግብጽ ግን ኢንተረስቷ የአባይና አባይ የናይል ጉዳይ ነው የሚለው። ከራሷ ኢንተረስት ብቻ ነው የምትነሳው ነው የሚለው። መፍትሄ ብለው ሲያመጡም ስቴልሜቱ እንዳለ አሸናፊ ተሸናፊ በሌለበት በፍጥነት ወደ ድርድር የሚመጡበት ነገር አሜሪካ ኃላፊነት ወስዳ ልታመቻች ይገባል ነው። አለበለዚያ ግን ይላል ማጠቃለያው ግብጽ ለሁለት ትከፈላለች ነው፣ ለሁለት ትሰነጠቃለች ነው። በቅርብ ጊዜ ሱዳን ለሁለት ልትሰነጠቅ ትችላለች። ሁለት ስቴት ቱ ሴፓሬት ስቴት ሊመጡ ይችላሉ።
ስለዚህ ሁለቱም ማሸነፍ እንደማይችሉ ገብቷቸው ወደ ጠረጴዛ ካልመጡ ሱዳን አደጋ ላይ ናት ነው የሚል ሐሳብ ነው ያነሱት። በአጠቃላይ ያለው ነገር ይሄ ነው። ቅድም እንዳነሳሁት ለኔ በጣም ፖዚቲቭ ሆኖ ያየሁት የጀነራሉ አስተያየት ነው። ጀነራሉ በተለይ ከባህር በር የኢትዮጵያ ባህር በር አንፃር ያነሳው አስተያየት በግልጽ ተቀምጧል። ሰው ለትራምፕም ለፖሊሲ ሜከሮችም የሚቀርብ ማለት ነው። ነምበር 1 ኢትዮጵያ የቀጠናው አንከር ናት የሚል ተናግሯል። አስተያየቱ ላይ አለ። የመጣ ነው ለዛ ነው የቀጠናው ሰላም የሚጠበቀው ኢትዮጵያ አንከሩን አስተውጣ ነው የሚል ማለት ነው። ሁለተኛ ኢትዮጵያና አሜሪካ በጋራ ሽብርተኝነትን የመዋጋት ስራቸውን አጠናክረው ይቀጥላሉ ይላል። የሶማሊያም የሱዳንም ሌሎች ጋር የሚነሳው ማለት ነው። ዋነኛ የሽብርተኝነት አጋራችን ናችሁ ብሎ ያነሳል። ይሄም በዶክመንቱ የ13 ገጽ ዶክመንቱ ላይ አለ። ሁለተኛው እሱ ነው። ኢትዮጵያ እና አሜሪካ ሽብርተኝነትን በጋራ የመዋጋት ስራቸውን አጠናክረው ይቀጥላሉ ብሎ ማለት ነው። ስለ ግብጽ ያነሱላቸው ነው እነ ጀነራል ጻድቃን እና አቶ ጌታቸው ረዳ ግብጽን በተመለከተ ማለት ነው። ግብጽ በአፍሪካ ቀንድ የምትከተለው ስትራቴጂ እንግሊዝኛው ብጠቀም ደስ ይለኛል፣ እናንተ ተርጉሙት ከፈለጋችሁ። የግብጽ የአፍሪካ ቀንድ ስትራቴጂ ተብሎ የተቀመጠው ኮስት ፍሪ ወይም ሎ ኢንቨስትመንት አፕሮች የሚባል ነው። እንግዲህ አንዳንድ ፖለቲካ ተርሚኖሎጂዎች ምናምን ሊኖሩ ስለሚችሉ የፖለቲካ ተማሪ አይደለሁም፣ ፖለቲከኛ እንጂ የፖለቲካ ሳይንስ ተማሪ አይደለሁም። አንዳንዶቹ የሚገቡኝ ነገሮች አሉ፣ ግን ዝርዝር እንዲህ ማለት እንዲህ ነው የሚለው ላይኖረኝ ይችላል። ለዚህ ነው የማቀርብላችሁና እናንተ ማብራራት ትችላላችሁ ወይም ሌሎች አካላት። ዞሮ ግን የግብጽ የአፍሪካ ቀንድ ስትራቴጂ ኮስት ፍሪ ስትራቴጂ የሚባልና ሎ ኢንቨስትመንት አፕሮች የሚባል። ይሄ ምን ማለት ነው የሚለውን ያብራሩታል። ምን ማለት ነው ኮስት ፍሪ ማለት ምን ማለት ነው? ሎ ኢንቨስትመንት አፕሮች ማለት ምን ማለት ነው የሚለውን ያብራራሉ። ይሄ ማለት ባጭሩ ይላል፣ ባጭሩ ፕሬዝዳንት ኢሳያስ አፈወርቂን በመጠቀም የኤርትራ ፕሬዝዳንቱን ኢሳያስ አፈወርቂን በመጠቀም የውክልና ውጥረት መፍጠርና የግብፅን ፍላጎት ማሳካት ነው ይላል። በጣም የሚገርም ዴፊኒሽን ነው በነገራችን። ኢሳያስን በመጠቀም ግብፅ ፍላጎቷን የምታሳካበት መንገድ ማለት ነው ኮስት ፍሪ ወይም ሎ ኢንቨስትመንት አፕሮች። ወጪ ቆጣቢ ነው ማለት በአማርኛ ወጪ ቆጣቢ ናቸው። እንደ ኢሳያስ ወጪ ቆጣቢ የለም ማለት ነው። ኢሳያስ መጠቀም ወጪ ቆጣቢ ነው እያሉ እውነት እኮ ነው። እንደ የርጎዝም ስለሆነ ኢሳያስ ትልቅ እያደረግ የምታደርገው ነው። ያሳፍራል በጣም ማለት ይሄ እንግዲህ ለአሜሪካ እንደ መንግስት እየቀረበ ያለ ነው በነገራችን። ግብጽ ምስራቅ አፍሪካ ላይ የምትከተለው ፍላጎቷን ለማሳካት የቀይ ባህርና የአባይ ግድብ ማለት ነው። እሱ ለማሳካት ኮስት ፍሪ ትጠቀማለች፣ ሎ ኢንቨስትመንት ትጠቀማለች፣ ወጪ ቆጣቢ መንገድ ትጠቀም። ያ መንገድ ምንድነው? ኢሳያስን መጠቀም። ሶማሊያ ሞቃዲሾ ዝርዝሩ ኪስ